ሰላም ሰላም፣ እንዴት ናችሁ ጋይስ? ሁሉ ሰላም በእኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። አሊባባ ላይ ማለት ነው። አሊባባ ላይ የምትፈልጉት ነገር ካለ እዘዙኝ፣ ኦርደር አድርግላችኋለሁ። ያው ታውቃላችሁ አሊባባ ላይ አንደኛ ካሽ የለም፣ ሁለተኛ ደግሞ በብዛት ነው የሚጠለበው ማለት ነው። አንድ ፍሬ ምናምን አይሰጥም፣ ለነጋዴዎች ስለሆነ የሚያስረክበው በብዛት ነው የሚጠለበው። ኦርደር ማድረግ የሚቻለው በዛ ያለ ነገር ነው። ስለዚህ የኢትዮጵያ ልብሶች ብዙ ባህላዊ ልብሶች አሉ፣ ብዙ ነገሮች አሉ። አሊባባ ላይ የምትፈልጉት ነገር ጥለቡኝ፣ ኦርደር አድርግላችኋለሁ ማለት ነው። ሰራፋ ካሽ የላቸውም፣ በሰራፋ ነው። ሰራፋ ስላለ ችግር የለም ማለት ነው። በብዛት ከሆነ ኦርደር አድርግላችኋለሁ። የምትፈልጉትን ነገር ካለ ጻፉልኝ በኮሜንት ላይ ማለት ነው። በቅርቡ ካያችሁ የልብሳውን እዚህ ጋር ማለት ነው ከ50 ፍሬ ማለት ነው ከ50 ፍሬ እስከ 499 ፍሬ ነው ኦርደር ማድረግ የሚቻለው ማለት ነው። እዚህ ጋር ከብሩ በታች ያሳያችኋል። ዋጋው ዲስካውንት ያደርግላችኋል ማለት ነው። በብዛት ስትጠልቡ ዲስካውንት ያደርጋል። ከ500 እስከ 4000 ምናምን ከ5000 በላይ ምናምን በጣም በብዛት በተጠለበ ቁጥር ዲስካውንት አላቸው፣ ዲስካውንት ያደርጋሉ ማለት ነው። ስለዚህ አሊባባ ላይ የምትፈልጉት ነገር ካለ እዘዙኝ፣ ኦርደር አደርግላችኋለሁ። ኢትዮጵያም ያላችሁ ማዘዝ ትችላላችሁ። በቅርቡ ወደ ኢትዮጵያ ይዤ ስለምገባ ማለት ነው። የትም ቦታ ብትሆኑ ከአሊባባ ላይ የምትፈልጉት የባህላዊ ልብሶችን እቃዎችንም ቢሆን እዘዙኝ፣ ኦርደር አደርግላችኋለሁ ማለት ነው። ብዙም ትርፍ አልፈልግም እና ተሰባስባችሁ ደግሞ አንድ ላይ ሰብሰብ ብላችሁ ኦርደር ማድረግ ትችላላችሁ። ዩቲዩብን ሰብስክራይብ አድርጉ፣ አካውንቴን አሳድጉልኝ። የስራ አካውንት ወደፊት ስራ ልሰራበት አስቤያለሁ። የስራ አካውንት ነውና ፎሎ አድርጉ፣ አሳድጉልኝ እላለሁ። የምትፈልጉት ነገር ካለ በኮሜንት ላይ አሳውቁኝ። ስለ አጠላለቡም ስለ አከፋፈቱም የምትፈልጉት ነገር ካለ ማለት ነው ጥያቄያችሁን በኮሜንት ማስቀመጥ ትችላላችሁ። የፈለጋችሁት ነገር አለ አሁን ይሄ ለምሳሌ ይሄ ልብስ አሁን 50 ነው በአንዴ ኦርደር ማድረግ የሚቻለው 50 ነው። ከ50 በታች ኦርደር ማድረግ አይቻልም። ስለዚህ ሰብሰብ ተደርጎ አንድ ላይ ሰብሰብ ብላችሁ ነው ኦርደር ማድረግ የምትችሉት። አብዛኛው ለነጋዴዎች ስለሆነ የሚያስረክበው በትንንሽ ነገሮችን ኦርደር ማድረግ አይቻልም ማለት ነው። በብዛት ነው ኦርደር ማድረግ የሚቻለው። ይሄላችሁ እዚህ ጋር ሚኒመም ኦርደር 50 ፒስስ ይላል ማለት ነው። 50 ፒስስ ነው ኦርደር ማድረግ የሚቻለው። ይሄኛው ደግሞ 30 ፒስ ኦርደር ማድረግ ይቻላል። 30 ያው አሊባባ ላይ የሌለ ነገር የለም። የኢትዮጵያ እቃዎች፣ ባህላዊ እቃዎች አሉ፣ የምትፈልጉት ነገሮች አሉ፣ ብዙ ነገሮች አሉ ማለት ነው።
ያው የኢትዮጵያ ትራዲሽናል ክሎዝስ ብላችሁ ስትገቡ የኢትዮጵያ ባህላዊ ልብሶችን ያመጣላችኋል። የኢትዮጵያ እቃዎችን ያመጣላችኋል። መሶብ ወርቅ፣ ብዙ ነገሮች አሉ። የቡና ማስቀመጫዎች፣ ረከቦቶች፣ ስኒዎች። ግን ችግሩ በብዛት ነው። ኦርደር ማድረግ የሚቻለው በብዛት ነው። ሁለተኛ ደግሞ ካሽ የላቸውም። እና የምትፈልጉት ነገር ካለ በውስጥ አናግሩኝ። ኮሜንት ላይ ጥያቄያችሁን ኮሜንት ላይ አስቀምጡልኝ።